አይልም ሲመስለኝ ከውሃው ነው መሰለኝ ጸባዩ እንደ መዳም ጸባይ ነው የሚያደርገው። አንዳንዴ ቆንጆ ይሆናል፣ አንዳንዴ ደግሞ ከነጭራሹ እሺ አይልም። እና እኔ የተለየ የምከተለው ቅደም ተከተልም ሆነ የሚጨምረው ነገር የለም። ኢትዮጵያ እንደምንሰራው ነው የምሰራው። እንጀራው ግን ቆንጆ ይሆንልኛል። በመጀመሪያ እርሾ ያስፈልገኛል። እርሾ ሌላ ጊዜ ሰርቼ እንጀራ ጋግሬ ከጨረስኩ በኋላ የእቃውን እንትን ብዬ አለቃልቄ በቃ አድርጌ ፍሪጅ አስቀምጠዋለሁ። ከዛ እርሾን ካደረኩኝ በኋላ ውሃ ጨምሬ ዱቄት መጨመር። ጤፍ ነው ሌላ ጤፉ የጨመርኩበት ነገር የለም። ጤፍ ደግሞ ከየት ነው ያመጣሽው ብላችሁ ብዙዎቻችሁ ጠይቃችሁ ነበረ። ጤፉ ከኢትዮጵያ ነው ማስመጣው እና እንደዚህ በእጅ ማቡካት ነው። መቼስ ታውቃላችሁ እንጀራ አሰራር ለኢትዮጵያውያን መንገር ያን ያህል አስፈላጊ ነው ብዬ አላስብም። ግን ውጭ ሀገር ሲሆን ይቀያየራል ለምን እንደሆነ አላውቅም። ከዛ አንድ ማንኪያ የተፈጨ አብሽ ጨምር ያለሁ። አብሽ ግዴታ አይደለም፣ ከፈለጋችሁ ጨምሩ፣ ካልፈለጋችሁ ተውት። አብሽ ብጨምሩ ሽታው ቆንጆ ይሆናል። እንዲሁም ደግሞ አይኑ የሚያምር አይን ይኖረዋል ማለት ነው። በደንብ አድርጌ እሽት አድርጌ አብኩቼ ውሃ ትንሽ ከላይ አድርጌ አንተን ብዬ አብኩቻለሁ ማለት ነው። ከዛ ይሄንን ሊጥ ለ2 ቀንም ከፈለጋችሁ ለ3 ቀንም ከፈለጋችሁ ማቆየት ትችላላችሁ። እኔ ግን አንድ ቀን አሳድሬ ከ24 ሰዓት በኋላ እዚህ ጋር ግን የተሳሳትኩት ነገር ልንገራችሁ። ሳቀጥ ነው ቪዲዮ ቀረጽኩ መስሎኛል። ለካ ቪዲዮ አልቀረጽኩኝም እና ቪዲዮ ስላልቀረጽኩኝ ይቅርታ። ከዛ በኋላ አነስ ያለ አብሲት እጥላለሁኝ። አብሲት ቆንጆ አድርጌ ጥዬ አቀዝቅዤ እጨምረዋለሁ። አብሲቱ ስጥሉ ባይጓግልባችሁ ቆንጆ ነው። ከጓግልባችሁ ደግሞ በብሌንደር መምታት ትችላላችሁ። ከዛ አብሲቱን ጨምሬ አቅጥኜው አቆየዋለሁኝ። አሁን አየሩ ቀዝቀዛ ስለሆነ በጣም ረጅም ሰዓት ነው የፈጀብኝ። እኔ አብሲት ካረኩበት ከ4 ሰዓት ምናምን በኋላ ነው ኩፍ ያለልን። በዚህ አረፋ አውጥቶ ኩፍ ብሎ አረፋውን ከቆረጠ በኋላ ሊጡን አይተነው ቀጠን ካላለ በምንፈልገው ልክ እንጀራ ቀጭን ከፈለጋችሁ ቀጭን፣ ወፍራም ከፈለጋችሁ ወፍራም፣ ብቻ ግን በምትፈልጉት ተቀጥሩትና ከዛ በኋላ ወደ ማስፊያ እቃችሁ ትገለብጡታላችሁ። እኔ በዚህኛው ማስፊያ ነው ማስፋው። ያው መጥበሻ ነው የሚጣድ የለኝም፣ በመጥበሻ ነው የምጋግረው። መጥበሻው በደንብ ካጋልኩት በኋላ እሳቱን ቀነስ አድርጌ ከዛ አሰፋሁኝ። እንደምታዩት ቆንጆ እንጀራ ሆነልኛል። ደግሞ በጣም ሽታው ደስ ይላል። እንትን አፍለኛ ነው። ትላንትና ነው ያቦካሁት፣ ዛሬ ዳገርኩትና በጣም አፍለኛ ነው። አንድ ቀን ብታሳድሩት ደግሞ ሞር ቆንጆ ይሆናል ብዬ አስባለሁ። ግን ደግሞ አፍለኛ ለምትወዱ በማግስቱ ብትጋግሩት ደግሞ እንደዚህ የሚያምር ቆንጆ እንጀራ መጋገር ትችላላችሁ። ያው እንጀራ አሰራር ይሄንን ይመስላል። ጤፍ ከፈለጋችሁ ደግሞ ኢማራት ላይ ብዙ ቦታ ሱፐር ማርኬት ውስጥ ጤፍ አለ። በጤፍ ማግኘት የማችሉ ደግሞ በፍርኖ ዱቄትም ስሩ። በፍርኖ ዱቄት ስትሰሩ በዱቄቱን አመሳችሁት ከዛ ደግሞ እርሾ ሰርታችሁ ቢሆን ቆንጆ ይሆናል። ምክንያቱም በካሜራ ሲሆን የሆነ ደስ የማይል ጠረን ሽታ አለውና እርሾ መጀመሪያ ሰርታችሁ ሞክሩት። ቆንጆ ነው ይሆናል ብዬ አስባለሁኝ። እና የዛሬ እንጀራ አሰራር ይሄንን ይመስል ነበረ። እንዳያችሁት በጣም ቆንጆ ነው። ስታይ በጣም ነው የሚያምረው። እኔ እንጀራ አይን ሽው አድርጎ ሲያወጣ ደስ እወዳለሁኝ። እና ውስጡም እንዳያችሁት በጣም ቀይ ሆኗል። እና ቀይ የሆነበት ምክንያት አፍለኛ